ላንተ ልክ ነኝ ብለህ የመረጥከው ቦታ ሌላው ጋር ስተት ሊሆን ይችላል። ከፈጣሪ ትእዛዝ አትውጣ እንጂ ያመንከውን ነገር ለማድረግ የሰዎችን አስተያየት አትጠብቅ። ማንም ሰው ስላንተ ያንተን ያክል አያውቅም። አቅምህን፣ ጉልበትህን፣ ውስጥ ያለውን ፍላጎትና እምነትህን የምታውቀው አንተ ብቻ ነህ። ሰው ምን ይለኛል የምትል ከሆነ፣ የሰው አስተያየት የምትጠብቅ ከሆነ ድንገት ያሰብከውን ነገር ሁሉ ማክሸፊያ ቃላቶች ከሰዎች ሊወረወርብህ ይችላል። ካሰብከው ነገር ወደ ኋላ ቀረ ማለት ነው። ሰዎች ጥሩ አድርገሃል እስከሚሉ የምትጠብቅ ከሆነ በይሉኝታ ወጥመድ ተይዘሃል። ብዙዎች ከብዙ ነገር ታስረው ወደ ኋላ የሚቀሩት በይሉኝታ ነው። ያንተ ይሉኝታ በራስህም ሆነ በሌሎች ፊት የፈጣሪን ትእዛዝ ካከበረ ለሰው አትጨነቅ። ያንተ ትክክለኛነት ሌላውን እንዳይገፋብህ ተጠንቀቅ። አመሰግናለሁ።